በጥንት ዘመን የሰው ልጅ ታሪክ ገጾች ገና ሲጻፉ በነበሩበት ወቅት በምስራቅ አፍሪካ ለምለም ምድር የፀሐይ ወርቃማ ጨረሮች ምድሪቱን ሲያሞቁባት፣ የንግድ መስመሮችም ከሩቅ አገራት የሚመጡ ነጋዴዎችን ሲያመላልሱባት በነበረችው ኢትዮጵያ ውስጥ የሳባ መንግስት በክብር ቆሞ ነበር። ይህች ምድር በሀብቷ ብዛት፣ በቅመማ ቅመም መዓዛዋና በሕዝቦቿ ጠባይ ተዋበላል። የዚህ ታላቅ መንግስት ገዢ በውበቷ በብልህነቷና በታላቅ ጥበቧ የምትታወቅ አንዲት ንግስት ነበረች። ስሟም ማክዳ ነበር። በኋላም የሳባ ንግስት በመባል በመላው ዓለም የታወቀችው እርሷ ነበረች። ንግስት ማክዳ ግዛቷን በፍትህ በብልህነትና በመተሳሰብ ትመራ ነበር። የንግስናዋ ዘመን ለህዝቦቿ የብልጽግናና የሰላም ዘመን ነበር። የህዝቧን ደስታ በየመንደሩ ይታይ ነበር። በአርቆ አስተዋይነቷ የተመሰከረላት ንግስት ነበረች። ከሩቅ አገሮች የመጡ ነጋዴዎች በጉዟቸው ዳር ዳር ስለ ሳባ ሀብትና ስለ ንግስቲቱ ብልህነት ሲናገሩ ይሰማ ነበር። የንግስት ማክዳ ስም እንደ ንፋስ በየአቅጣጫው ይሰራጭ ነበር። ስለ ሳባ መንግስት ምድር ለምነት፣ ስለ ወርቅና የከበሩ ድንጋዮች ብዛት፣ ከሁሉም በላይ ደግሞ ስለ ንግስት ማክዳ አስተዋይነትና አርቆ ማሰብ ብዙ ታሪኮች ይወሩ ነበር። ይህች ታላቅ ንግስት የሕዝቧን አገራትን ገዢዎችም ትኩረት የሳበች ንግስት ነበረች። የጥበቧና የሀብቷ ዝና ወደ ኢየሩሳሌም ንጉሥ ሰሎሞንም ደርሶ ነበር። በዚያው ዘመን ከሳባ ምድር በሺህ የሚቆጠሩ ማይሎች ርቃ በይሁዳ ተራሮች መካከል ታላቋ ኢየሩሳሌም ከተማ ነበረች። በዚህች ከተማ በእስራኤል ዙፋን ላይ የተቀመጠው በእግዚአብሔር የተሰጠው ታላቅ ጥበብ የተጎናጸፈው ንጉሥ ሰሎሞን ይገዛ ነበር። የሰሎሞን ጥበብ፣ ፍትሐዊ ፍርዱና የማይጠገብ ዕውቀቱ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የዓለማቸው ሁሉ ሞልቶ ልባቸውም በአድናቆት ተሞልቶ ነበር። ቤተ መንግስቱ በወርቅና በከበሩ ድንጋዮች ያጌጠ ነበር። ግምጃ ቤቱም በብርና በብዙ ጌጣጌጦች የተሞላ ነበር። ከሩቅ አገሮች የመጡ የንግድ ተጓዦች የሰሎሞንን ታላቅነትና ብልጽግና አይተው ተገርመውና ተደናቅፈው ነበር። የእርሱ ሀብት ከምድር ነገሥታት ሁሉ ይበልጥ ነበር። ይህ የሰሎሞን የጥበብና የብልጽግና ዜና ነፋስ ወሬ እንደሚነፋ በየንግድ መስመሩ እየተጓዘ በመጨረሻም የሩቋን የሳባ ምድር ደረሰ። ወደ ንግሥት ማክዳ ጆሮም ደረሰ። ማክዳ ጥበብን የምትወድ፣ ዕውቀትን የምትሻና እውነትን የምትመረምር ንግሥት ነበረች። የሰሎሞን ዝና በእውነት ላይ የተመሠረተ ስለመሆኑ ለመፈተን የልቧ ሰላም እንጂ። ስለዚህም ራሷ ወደ ኢየሩሳሌም ተጉዛ የዚህን ታላቅ ንጉሥ ጥበብ በዓይኗ ለማየትና በልቧ ለመፈተን ወሰነች። ይህ ጉዞ ቀላል እንዳልሆነ ታውቅ ነበር። በረሃዎችንና ተራሮችን ማቋረጥ ይጠበቅባት ነበር። ግን የእውቀት ጥማቷ ከማንኛውም መሰናክል በላቀ ነበር። በውስጧ የነደደው የእውነት ብርሃን የረጅም መንገድ ካምን ሁሉ እንደሰራ የሰሎሞን ጥበብ ዜና በየአገሩ እንደተሰማ የሳባዋ ንግሥት ማክዳም ልቧ በጉጉት ተሞላ። የሰማችው እውነት መሆኑን ለማረጋገጥ ታላቁን ንጉሥ በአካል ለመገናኘት ወሰነች። ለዚህም ታሪካዊ ጉዞ ንግሥቲቱ የሀገሯን ታላቅነትና ሀብት የሚያሳይ አስደናቂ ዝግጅት አደረገች። የወርቅና የከበሩ ድንጋዮች ውበት፣ የብርቅዬ ዕጣኖች መዓዛ፣ የልዩ ልዩ ቅመሞች ብዛት እንዲሁም በክብር የዝግጅቷ አካል ነበሩ። ይህ ሁሉ ግርማ ሞገስ የንግሥቲቱን ጥንካሬና የጉዞዋን ዓላማ ክብደት ያንጸባርቃል። ከሳባ ምድር ወደ ኢየሩሳሌም ያደረገችው ጉዞ ረጅም፣ አድካሚና ብዙ ፈተናዎች የሞላበት ነበር። በበረሃማ ሜዳዎች፣ በአሸዋማ ምድረ በዳዎችና በተራራማ መንገዶች ላይ ቀናትን፣ ሳምንታትን አልፎ በመጨረሻም ወራት የፈጀ ነበር። ፀሐይ ስትጠልቅ የከዋክብትን ብርሃን እየተከተሉ ፀሐይ ስትወጣ ደግሞ በበረሃው ሞቃት አሸዋ ላይ እየተጓዙ ነበር። አንዳንድ በባለት ላይ ደግሞ ቦታን እርምጃ የንግሥቲቱን የእውቀት ፍለጋ ጥልቅ ፍላጎት የሚያሳይ ነበር። የሰሎሞንን ጥበብ የመስማት ጉጉቷ የጉዞውን ድካም ሁሉ እንዲትረሳ አደረጋት። ከብዙ ድካም በኋላ በመጨረሻም የጥንቷ ኢየሩሳሌም ከተማ በግርማ ሞገሷ ብርሃን ፈንጥቃ ተመለከቱ። ግንቦቿ ከሩቅ ይታዩ ነበር፣ የሕዝቧም ጩኸት ከሩቅ ይሰማ ነበር። ንግሥት ማክዳም በታላቅ ክብር ተቀበለች። በዚያው ዕለት የልቧን ጥያቄዎችና በርካታ እንቆቅልሾችን ይዛ ለዘመናት ሲወራ የነበረውን የንጉሥ ሰሎሞንን ታላቅ ጥበብ ለመፈተን በፊቱ ለመቆም ተዘጋጀች። ብቻ ሳይሆን የጥበብ ፈላጊንና የጥበብ ባለቤትን የሚያገናኝ በታሪክ ማኅደር ውስጥ የማይረሳ ገጽ የሚከፍት ታላቅ ክስተት ነበር። ንግሥት ማክዳ ከሩቅ ምድር እየመጣች በልቧ ውስጥ ብዙ ያልተመለሱ ጥያቄዎችን ይዛ ነበር። የሰሎሞንን ታላቅ ጥበብ በሰማች ጊዜ የዚህን ታላቅ ንጉሥ ጥበብ ለመፈተንና እውነትነቱን ለማረጋገጥ ፈለገች። ወደ ኢየሩሳሌም ቤተ መንግሥት እንደገባች በሰሎሞን ፊት ቀርባ የዓለምን ምስጢር፣ የሕይወትን ትርጉም፣ የፍትህን ምንነት እንዲሁም የሰውን ልጅ ዕጣ ፈንታ የሚመለከቱ እጅግ የልቧ ጥያቄዎች ቀላል ሳይሆኑ ጥልቅ የፍልስፍናና የመንፈሳዊነት ጥያቄዎች ነበሩ። ንጉሥ ሰሎሞንም በፈጣሪ በተሰጠው ልዩ ጥበብ ከቶም ሳይደናቀፍ እያንዳንዱን የማክዳን ጥያቄ በሚገባና በማስተዋል መለሰ። መልሶቹ ግልጽ፣ ጥልቅ እና አሳማኝ ነበሩ። ማክዳ የሰሎሞንን መልሶች በሰማች ጊዜ ልቧና አእምሮዋ በእውነት ብርሃን ተሞሉ። እርሷም በንጉሥ ጥበብ እጅግ ተገረመች። ከዚያም ሁለቱ ነገሥታት በቃላት ጨዋታና በእንቆቅልሾች እርስ በርሳቸው ተፈታተኑ። ማክዳ የራሷን ጥልቅ እንቆቅልሾች ስታቀርብ ሰሎሞንም በብልሃትና በፍጥነት ፈታቸው። ሰሎሞንም የራሱን አስተዋይነት የሚፈትኑ እንቆቅልሾችን ሲያቀርብ ማክዳ በብሩህ አእምሮዋ ሁሉም በትክክል መለሰች። ይህ የጥበብና የእውቀት ልውውጥ በሁለቱ ታላላቅ መሪዎች መካከል
ብርሃንን የሚያንጸባርቁ ሁለት ከዋክብት ይመስሉ ነበር። ማክዳ የሰሎሞንን ጥበብ በልቧ እያደነቀች፣ ሰሎሞንም በንግሥቲቱ አስተዋይነትና ጥልቅ አእምሮ ተገርሞ ከልቡ አደነቃት። ንግሥት ማክዳ በኢየሩሳሌም የንጉሥ ሰሎሞንን ታላቅ ጥበብና ግርማ ሞገስ ከተመለከተች በኋላ ወደ ምድሯ ለመመለስ ጊዜው ደርሷል ብላ አሰበች። ለንጉሥ ሰሎሞንም ይህን ምኞቷን ገለጸችለት። ንጉሥ ሰሎሞንም የንግሥቲቱን መመለስ ባይወድም ፈቃዷን ሊቀበል ተገደደ። ነገር ግን ከመለያየታቸው በፊት አንድ ያቀርብላል። ንግሥት ሆይ አላት። ንጉሥ ሰሎሞን ከቤቴ ምንም ነገር ሳትወስጂ እንድትሄጂ እፈልጋለሁ። ንግሥት ማክዳም ፈገግ ብላች ንጉሥ ሆይ እሺ፣ ምንም አልወስድም፣ ነገር ግን እርስዎም ከእኔ ምንም ነገር እንዳትወስዱ ቃል ይግቡልኝ ብላ መለሰችለት። ንጉሥ ሰሎሞንም ተስማምቶ እሺ፣ ከእርስዎ ምንም አልወስድም አላት። በዚያው ምሽት ንጉሥ ሰሎሞን ለንግሥቲቱ ታላቅ የመሰናበቻ እራት አዘጋጀ። እራት ላይ ብዙ ጨው የበዛባቸው ምግቦች ቀረቡ። ንግሥቲቱም እጅግ በጣም ተጠምታ ነበር፣ ነገር ግን በሰጠችው ቃል ምክንያት ውሃ ለመጠጣት ተቆጥባለች። ወደ ማደሪያው ስትሄድ ንጉሥ ሰሎሞን አንድ ብርጭቆ ውሃ ከአልጋዋ አጠገብ ሰጥቷት ነበር። በሌሊት የውሃ ጥሙ ከብዶባት ንግሥት ማክዳ ከእንቅልፏ ነቃች። ከአልጋዋ አጠገብ የተቀመጠውን ውሃ አይታ የሰጠችውን ቃል ረስታ በጉጉት ጠጣችው። ውሃውን እንደጨረሰች ንጉሥ ሰሎሞን በክፍሏ ታየ። ንግሥት ሆይ አላት። ንጉሥ ሰሎሞን የኔን ውሃ በመውሰድ ቃልሽን አፍሰሻል። ንግሥቲቱም ጥፋቷን አምኖ እውነት ነው ንጉሥ ሆይ ቃልህን አፍሻለሁ አለችው። በዚያም ምሽት በከዋክብት ብርሃን ስር የሁለቱ ታላላቅ ገዢዎች ዕጣ ፈንታ ተዋሃደ። ከዚህ ኅብረትም የኢትዮጵያ የወደፊት ታላቅ ንጉሥ ቀዳማዊ ምኒልክ የእስራኤልን ታላቅ ጥበብና የኢትዮጵያን ደም በመውረስ ተጸነሰ። ይህ ኅብረት የሁለቱም መንግሥታት ታሪክ ለዘላለም የሚያስተሳስር ወርቃማ ድልድይ ሆነ። ማክዳ የሳባ ንግሥት ከንጉሥ ሰሎሞን ጋር የተደረገውን ጥበብ የተሞላበት ውልና የእግዚአብሔርን ቃል ኪዳን በልቧ ተሸክማ ረዥሙን የጉዞ መንገድ ወደ ምድሯ ተመለሰች። የኢየሩሳሌም ትዝታዎች፣ የሰሎሞን ጥበብና ቃሉ በሕሊናዋ ሲመላለሱ በሆዷ ውስጥ የያዘችው ሕይወት ግን ለኢትዮጵያ ታላቅ ተስፋ ነበር። ረዥሙንና አድካሚውን የጉዞ መንገድ ተቋቁማ ወደ ምድሯ በሰል ጊዜውም ደርሶ አንድ ወንድ ልጅ ወለደች። በንጉሥ ሰሎሞን ቃል ኪዳን መሠረትም ልጁን በዕብራይስጥ ቋንቋ የንጉሥ ልጅ ወይም የጠቢብ ልጅ ማለት የሆነውን ምኒልክ ብላ ሰየመችው። ይህ ምኒልክ ቀዳማዊ ምኒልክ በመባል ይታወቃል። የቀዳማዊ ምኒልክ መወለድ የኢትዮጵያን ታሪክ ለዘላለም የቀየረ ታላቅ ምዕራፍ ነበር። እርሱም በኢትዮጵያ ምድር የሰሎሞናዊ ሥርወ መንግሥት መሠረት ሆነ። ይህ ሥርወ መንግሥት ለ1000 ዓመታት ያህል የኢትዮጵያን ዙፋን በመምራት በርካታ ነገሥታትና ንግሥታትን አፍርቷል። የኢትዮጵያን ማንነት፣ ባህልና መንፈሳዊነት በቀጥታም ሆነ በተዘዋዋሪ አርሷል። ከዚያን ጊዜ ጀምሮ የኢትዮጵያ ሕዝብ ከጥንታዊቷ እስራኤልና ከንጉሥ ሰሎሞን ጋር የዘር የታሪክና የመንፈስ የማይነጣጠል ትስስር እንዳለው ያምናል። ይህ ታሪክ የኩራት ምንጭ ብቻ ሳይሆን ኢትዮጵያን በዓለም ታሪክ ውስጥ ልዩ ቦታ የሰጣት ታላቅ መንፈሳዊ ቅርስ ነው። የሳባ ንግሥት ማክዳና የንጉሥ ሰሎሞን ታሪክ የፍቅር የጥበብና የተስፋ ታሪክ ብቻ ሳይሆን የጥንታዊቷ ኢትዮጵያ ታሪኮች አንዱ ነው። ይህ ታሪክ እስከ ዛሬ ድረስ በልባችን ውስጥ ሕያው ሆኖ ይኖራል። ውድ አድማጮቻችን፣ የዛሬው የአራዳ ፍሊክስ ታሪክ እዚህ ላይ ደርሶ ተጠናቋል። ይህ ታሪክ የኢትዮጵያ ታላቅነትና ጥንታዊነት ማሳያ ከሆኑት በርካታ ታሪኮች ውስጥ አንዱ ብቻ ነው። በቀጣይ ጊዜያት ሌሎችን ድንቅ ታሪኮች ይዘንላችሁ እስከምንመጣ ድረስ መልካም ምሽት እንዲሆንላችሁ እንመኛለን። አዳዲስ ታሪኮች እንደተለቀቁ ለመጀመሪያ ጊዜ እንዲደርሳችሁ ደግሞ ሰብስክራይብ ማድረግ